አዲስ አበባ ላይ ሳይቀር ይደረጋል የሴት ግርባ ከሌፍ መስለው ነው ይሰራል የሚል እምነት የለኝ እኔ ጋር ለታሪኩ ገጸ ባህሪው እሱን ይጣራዋል ወይ ነው ዲክታተር ዳይሬክተር አይደለሁ አማንና እሷ ያወሩ ከኋላቸው ሁለት ጅብ ድጋሚ አለፈ ኦልሞስት 9 ሚሊዮን ብር የሚደርስ ብር ወጥቷል እዚህ ፊልም ላይ አሁን ላይ ያገራችንን የፊልም ኢንዱስትሪ እንዴት ታየዋለህ መሀልም ሆነው ከሚሰድቡት መሀል አይደለም ዳርም ቆሞ ከሚተቹት መሀል አይደለም ከሆነ ሩቅ ቦታ የሚሰማ የሆነ አሞራ ድምጽ ረብሾኛል ቆይ ጠብቀኝ ሲለኝ የራስ ጉዳይ አይደለም እንደ ዳይሬክተር ነው መቀመጠውና ይሄ የሆነ ቀሽም ሰውዬ ጻፈው ምላቸው ሲኖች ሊኖሩ ይችላሉ ራሴ ነኝ አሁን ለራሴ ጻፍኩት ግን እንደ ዳይሬክተር ደግሞ ማልቀበላቸው እንትኖች ይገጥሙኛል በብዛት አሁን ያነሳውልሽ የካስቲንግ ጉዳይ በተመለከተ ራሱ አንዱ የኔ ስታይል ነው ሱስ አለባቸው ሱሳቸው ስራ ነው በቃ መስራት 24 ሰዓት የቀረጽኩበት ጊዜ አለ ከባባድ የሚባሉ በጣም ኢነርጂዋን የሚጨርሱት ኢንቶችን ሰርታ መታለች ግን ፊዚስቲን ለመቀረጽ ጉጉት ላይ ነች ማናቀውን ነገር ባህል ፈጠረች ይሄ ነው የሚደረገው ከዛ እንዴት ነው ቆይ ሁሉ ያወቀችው ላላ ሴትዮዋ ገራጅ ነች ሪድ እና የመጣችው ፊልም ልትሰራ አይደለም የእውነት ልትገርዝ ነው የመጣችው ማለት 80 አመት እና 100 አመት ከቀረጸ ሀገር ጋር ነው ኮምፔር እየተደረገ ያለው ይሲል አሁን አንተ በሚሊዮኖች ቢከፈል አትሰራም ወይ እንዳትይ እሱ ሌላ ነገር መጀመሪያው ንግግር የሚሆነው በልምድም ትበልጡኛላችሁ በእድሜም ትበልጡኛላችሁ ለዚህ ስራ ግን አለቃችሁ ነኝ ስራውን የተሻለ ለማድረግ ነው ቴክኒካል መኮን ያለበት ተረዳሽኝ የኛ ሀገር ችግሩ ደግሞ ወጪን ለመቆጠብ ነው ቴክኒካል የሚቆመው ወደ ስንት ቀናቶች ይዣት ክለብ ወጣ ነበር ባንድ ናይቶች